ሀገር እንድትመጣልኝ ይፈልጋለሁ ብሎ ነበረ። እሺ ከዛ እሷ ደግሞ አልፈለገችም መሰለኝ። በኋላ አወራዋለሁ እንጂ አሁን አላወራም በኢሞ አወራሃለሁ ብላለች ለወንድሙ። ወንድሙ ደግሞ እንድትገባ ወደ ሀገር ላኩልኝ ምናምን አደራ፣ እናቷ እየለቀሰችብኝ ነው ቪዲዮ አይታ ምናምን ብለዋል። እሷ ደግሞ አሁን መሄዳት አልፈለገችም። በዋትስአፕ አወራች ያለውን ነገር። ወረቀት አላት? ወረቀት የላትም። ፓስፖርቷ ራሱ ቢሮ እጅ ነው ያለው። ሀገር መግባት ግን ቲጂ የኛ እንነጋገርና ዞሮ ዞሮ ያው ትስራ እንኳን ቢባል እችልጅ ምንም ሪስክ የለም። ገባሽ? ምን ሰዓት ላይ እንደሚያማት አናቅም። ስለዚህ ማድረግ ያለብንን አድርገን ወደ ሀገር ለጇም ትንሽ ነገር ነገ ሞታችን ልጅ ዝም ብሎ ማልቀስ ትርጉም የለውም። የሆነ ቦታ ላይ እርምጃ መውሰድ ነው። ስለዚህ ሁላችንም የሆነ ነገር አድርገንላት ወደ ሀገር ትግባና ይመስለኛል ሙስሊም ናት አይደለም? ኦኬ። ስለዚህ በሃይማኖቷ ጸሎት ታድርግ እንትን ትበል። ስለዚህ ብትገባ ነው የሚሻለው። ስልኳ ለጇ ላይ ያለው አወራሻለሁ። እሺ እጇ ላይ አሳምኗትና አገር ለመግባት አገር ላይ ያለውንም ሲቹዌሽን ስለሚታወቅ እጅ ልጅ ያለ ገንዘብ ታማ ምናምን የከረመ በውስጥ የምጽፍልሽን እሺ ያለው ሁኔታ ከባድ ስለሆነ ለስራ እንኳን አውሩበት። ይሄ ነገር ማለት ነገም ቲጂ የገባሽ ነገም ገባኝ። መሲ ያየገብኛል ታውቃለሽ። አሁን ራጂዬ እኔ ከመሲ ጋር አወራለሁ፣ ደውዬለት አወራታለሁ እና ያለውን ነገር ማወራታለሁ እናወራለን። እኔና መሲ ችግር የለውም፣ ግን እሷ ፍላጎቷ ነው። አሁን የነገርኩ ያለሁት የእሷ ፍላጎት ነው። እሱ ችግር የለም፣ እናሳምናታለን። አሳምኗትና ወንድሙ ራሱ አሁን አውርቶኝ ነበረ። ከዛ ውጣ ብዬ አስወጣሁት። ለምን እሷ የምታወራትና እሱ የሚያወራ አንድ አይደለም። እሷ እኔ አልገባም መስራት ፈልጋለሁ ነው የምትለው። እሱ ደግሞ እንድትገባልኝ ነው የምፈልገው። በቃ ችግር የለም። ሄዳ ወደ ሀገር ከሄደች በኋላ ድጋሚ አመጣታለሁ። ችግር የለም። ሀገር ሄዳ ጸሎትም ቢሆን ተጸልዮላት ጸበልም ቢሆን ገብታ ምን ብላ ቤተሰቦቿን አይታ ከዛ በኋላ ተስተካክሎ ወደዚህ ተመልሳ የምትመጣበት መንገድ ይፈለጋል። አገር እንደዛ ነው የሚሆነው። ካሳመናችኋትና አገር የምትገባ እሺ ካለች የመሄጃ ትኬቷን እኔ ቆርጥላታለሁ። ወደ አገር የምትገባበት እሺ እኔ ቆርጣለሁ፣ ችግር የለውም። የምትገባ እርግጠኛ ገብቼ ጸበልም ጸሎትም ምንም ተደርጎላት ተስተካክላ ቤተሰብን ስታይ ምንም ስትይ ነገሮችሽ ይመለሳሉ። ለዛ ወደ ራሷ ተመልሳ ቤተሰቦቿንም አይታ ተረጋግታ መመለስ የምትፈልግ ነው። ያው መሲ ማለት ደግሞ 25 ኪሎ እቃዎቿን ደግሞ ይዛ የምትሄደው ለቤተሰቦቿ ለራሷ የምትፈልገውን ደግሞ እቃዎችን ይገዛዛላታለሁ። እኔ ደግሞ ትኬቷን እችላለሁ። ወደ ሀገር የምትሄድበትን ትኬት እኔ ቆርጣለሁ። አሁን ስልክ አላት። በምንድን ነው የምትገኘው? ስልክ አላት። ሂጂ ፎሎ አድርጌሻለሁ። እሺ ፎሎ መልሽልኝ ሂጂ። የምትሄድ ከሆነ እኔ ቆርጣለሁ ትኬቷን ኢንሻአላህ። ለኮት ብለከቲን ቀብዳ መስዬ ደግሞ ያግዙሻል። አንዳንድ ሰዎች እዚህ ያሉት በጣም ብዙ ሺህ ህዝብ ስላያት ትላንትና የሚያግዟት የማይጠፉ መስዬ እኔ አወራሻለሁ በዋትስአፕ። በቃ ችግር የለም። ተመልሳ ትመጣለች። ትመጫለሽ እንላታለን። ትመጣለች ተመልሳ ሄዳ አስተካክላ ትመጣለች። ስትሄድ ደግሞ ለእናቷም ለወንድሟም እኔ ይዛው የምትሄደው ስልክ ሰጣታለሁ። ችግር የለም። አዳዲስ ልስጥሽ ወይም በዋትስአፕ ልልክልሽ? ዋትስአፕ ላይ ላኪልኝ። እኔ ደውዬ መጥቼ ማውራታለሁ። እኔ ራሴን ስላመመኝ ነው። እሺ ችግር የለም። አሁን ታውቃለሽ እሷ ፍላጎቷ እኔ እጅ ያስልግባት ወይ ብዬ እያሰብኩ ነበርና ይዘሽኝ ግቢኝ ምናምን እያለችኝ ነው። የሆነ ልጆቹም ደግሞ ማታ ፓስተር ነው ጠርቶለት ነው ጸሎት አድርጎለት ተኛቻሉ። አሁን እሱ ሰውዬ ተመልሶ ጸሎት ላይ አድርግለት ነው። እሱን እየጠበቅኩ ነው። ወይ በኋላ በፊት ደግሞ እኔ አንቺን እየጠበቅኩ ነበረ። የሆነ ነገር አንቺ ካላልሽኝ እሷ እኔ እገባለሁ ስለው ከአንቺ ጋር እገባለሁ ብላ ስለተነሳች እኔ ደግሞ መሲ ካልመጣች ሂጂ ያለድሽም ብዬ እየጠበቅኩሽ ነበረ። ራጁም ራሱ እሷ እስከምትመጪ ጠብቂኝ ስትለኝ በቃ እሺ ብዬ ጠበቅኩ እና አሁን በቃ ችግር የለም። እንደዛ አሁን ምን ትያታለሽ መሰለሽ? ግዴታ ኢትዮጵያ ሄደሽ በኦሮምኛ በደንብ እንድታስረጃት ማለት ነው። መሲ እኔ ኃላፊነት ወስጄ ትመጫለሽ ብላሻለች። እኔ ራሴ አመጣሻለሁ ብላሻለች። ግን መጀመሪያ ኢትዮጵያ ደርሰሽ እናትሽን አይተሽ በህግ ድጋሚ ደግሞ እኔ አመጣሻለሁ ብላሻለች ብለሽ አሳምኛት። እሺ 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 መስዬ
ለምን መሰለሽ ሀገር ቤት ገብታ ቤተሰብም ስታይ ያላትን ጭንቀት ምናምን ሲለቃት እዛ እንትን ልትል ትችላለች። አሁን ዛሬ በፓስተር ተጸልይላት ምናምን ተሻላት፣ ነገ ደግሞ ገብታ ምን እንደምትሆን አይታወቅም። ምክንያቱም ይሄ ሰውዬ ትናንትና ራሱ እዚህ ያመጣት ሰውዬ ጥሩ ስለሆነ ነው እንጂ አንዳንድ ሰዎች እኮ አሉ እንደዚህ አይነት ህመም ሲያጋጥማቸው ውጭ አውጥተው የሚጥሉ አሉ። ገብትሻል? ዛሬ ይሄ ሰውዬ መልካም ስለሆነ በራሱ መኪና ስላመጣት ነው እንጂ ሌላ ሰው ቢሆን ውጭ አውጥቶ ጥሏት ይቺ ልጅ በህይወት ላልኖርም ትችል ነበረ። ስለዚህ ሀገር መግባቷ ጥሩ ነው። ቲጂ ደግሞ ስለምትግባቡ በቋንቋም በደንብ አድርገሽ አስረጃት። በቃ መሲ ከሳሪ ጋር የምናወራበትና የተወሰነ ነገር ጉቺ ትኬቱን ከቻለች እኔ እቃዎቿንና ለቤተሰቦቿ ይዛ የምትሄደውን ስጦታዎች እኔ እገዛለሁ። ለእጇ ደግሞ ትንሽ ብር ደግሞ ሰው ያዋጣላታል። ማንም የሚጨክንባት የለም። ከዛ በኋላ ወደ ሀገር ገብታ እኔ እንደ አዲስ ትመጣለች። እኔ ራሴ ያመጣታለሁ። ቤተሰብ ማየቱ በራሱ ጋይስ ተስፋ ነው። ታውቃላችሁ አንዳንድ ጊዜ ስደት ላይ ስንቆይ ስትሬስ ይኖረናል፣ ዲፕረስድ እንሆናለን ምናምን። ግን እቺ ልጅ አሁን ወንድሟም ነይ እያለ ከሆነ ወንድም አባትም ጭምር ነው። ቤተሰቦቿ ጋር ስትሄድ አገሯን ስታይ ምናምን ተስፋ ነው። ገባችሁ? ለዛ በአዲስ አይምሮ ቤተሰቦቿን ጠግባ አይታ ጸሎትንም ተጸልዮላት ምን ብላም ተስተካክላ ድጋሚ ለመመለስ መሲም አለች እኔም አለሁኝ። በቻልነው አቅም ነገሮቿ ተስተካክለው የምትመጣበትን መንገድ እንፈልጋለን። አሁን ግን ዋናው የእሷ ጤና ስለሆነ የሚቀድመው ቲጂ አንቺ ማሳምኛት በሃይማኖት አባቶችም እንዲያስረዷት አድርጊ። እንደምትሄድ እርግጠኛ ሆናችሁ ስትወስኑ አሳውቁ። እኔ መሄጃ ትኬቷን እቆርጣለሁ። መስዬ እንዳለችው የሚያስፈልገውን ነገር ትገዛዛለች። ብዙ ደግሞ ሌሎች ደጋግ ኢትዮጵያውያን ኤርትራውያን አሉ። ለአንዳንድ ነገር የሚሆናትን ሰፖርት ያደርጓታል። ደርሳ ተመልሳ ስትመጣ አስተካክለን የምትመጣበትን መንገድ ትመጣለች። እኔ የምለው ይሄንን ነው። ቤተሰብ ማየትና ይሄ ነው ራሱ። እኔ ይሄንን ነው የጠበቅኩት ለከናንተ። በቃ ሆን አለበት። አመሰግናለሁ። ምንም አይደል። እኛው ለኛው ነን። አረብ ሀገር ለአረብ ሀገር አብረን ካልቆምን ሌላ መጥቶ የሚደርስልን የለም። እኛው ለኛው ነው መደጋገፍ ያለብን። አረብ ሀገር ላይ ሁላችንም ስደተኞች ነን። ሁላችንም ያለንበት የህይወት እንትን ይለያያል እንጂ ማናችንም አልጋ ባልጋ ሆኖልን እዚህ የደረስን የለም። ሁላችንም ክፉ ቀንን አይተናል። ሁላችንም እዚህ ውስጥ ያላችሁ እህቶቼ በየትኛው የህይወት ችግር ውስጥ እንዳላችሁ አላቅም። ግን ከሁሉ በላይ ማንም መሲ ብትሆን የህይወትን ሀስል በደንብ አይታለች። እኔ ብሆን ችግርን ጥግ ድረስ ያየሁኝ ነኝ። ግን እግዚአብሔር ለሁላችንም ቀን አለው። ቀን ቆጥሮ ያስተካክላል። ለምክንያት ነው እቺ ልጅ እኛ ጋር እዚህ ጋር የደረሰችው። እኔ ትላንት የተፈጠረውን አላየሁም። የተወሰነ የመሲ ቪዲዮዎች ተፖስተው አየሁኝ፣ ግን አልገባኝም። አሁን ደግሞ በነገራችሁኝ በገባይ ልክ እኔም የምችለውን አደርጋለሁ። ሁላችንም ተባብረን አገሯ ደርሳ ከዛ ነገሮቿ ተስተካክለው ደግሞ ኢንሻአላህ ተመልሳለች። ዛሬ እቺ ልጅ እንደዚህ ቁጭ ብላ ነው ያየናት። አሁን ዛሬ ላይ እኛ የምንሰበሰበው በጣም በእርግጠኝነት ሬሳ መሸኛ ብር ነበር የምንሰበስበው። ትላንትና እዛ መኪና ውስጥ ብትገባ ኖሮ ኖርማሊ መኪናው እና እሱ አንድ ላይ ተቀራርበዋል። ገባሽ? በዛም የሚመጣው መኪና በዚህም የሚመጣው መኪና እኔ መሀል ላይ ገብቼ እሷን ጠልፌ ጣልኳትኝ ወደዛ ጋር። እሷን ስጥል እኔ ሄጄ በሩ ጋር ተላተምኩኝ እና ዞሮብኝ እሷን ይዤ ነው የቆምኩትኝ። ታውቂያለሽ? ዛሬ ሁላችንም እዚህ ጋር የምንሰባሰበው ዛሬ ላይ አሁን ላይ የምንነጋገረው ስለ ሬሷ መሸኘት ነበረ። ግን እግዚአብሔር ደግሞ ነው እችን ቀን እለፊያት ስላላት በቃ እችን ቀን እንድታልፋት ሆኗል። ገባሽ? ስለዚህ እኛ ደግሞ ሰው በተለይ አረብ ሀገር ሆናችሁ አይደለም እንደዚህ አይነት ችግርና እውነት እንቅፋት ጉንፋን አያያዛችሁ ማንም ሰው የላችሁም። ጉቺ ትላንትና እንደዚህ መንገዱ ህዝብ ሞልቶ ግጥም ብሎ ብቻዬን እንደዛ እንትስን ፀጉሬን በጥርሷ ይዛ ለቅ ስትል ምን ስትል የሚያግዘኝ ሰው ነው ያጣሁት። ስትወድቁ ፈላጊ የላችሁም። እራሳችሁን ጠብቁ። በቃ ኢቭን ፖሊስ ጣቢያ እንኳን ሲደወል የሚያስጨው ከሆነ ቀይ መስቀል ነው፣ ቀይ መስቀል ጋር ደውይ ነው የተባለው። ገባችሁ? በቃ ከወደቃችሁ ወደቃችሁ ነው። ስለዚህ እራሳችሁን ከምንም በላይ በቃ እናንተ ደህና ስትሆኑ ነው ማንም ሰው ቢፈልጋችሁ። ማርያም እኔ ዛሬ እቺ ልጅ እንደዚህ ቁጭ ብላ ሳያት እኔ አሁን በቃ ደስ ይለኛል። ገባሽ? ጉቺ ትላንትና እንዴት ሆኜ ከዛ ውስጥ እንዳወጣኋት የሆነ ፊልም ነበር የሚመስለው። እግዚአብሔርን ግን ፈጣሪ እግዚአብሔር እድሜ ላንቺ ከእግዚአብሔር ጋር አንቺ ነሽ የደረስሽለት። ጌታን እኔ ቃላት የለኝም ለመሲና ለእናንተ ሁላችሁም ቃላት የለኝም። በእሷ በኩል ሆኜ እኔ አመሰግናቸዋለሁ። እንደናንተ ሰው
ብዝዝት በልልን። በቃ ምን ልበለው እኔ ትላንትና ያየሁትና ዛሬ መጥቼ ያየሁት በጣም መሲስ እንዳመማት ገብቶኝ ነው የመጣሁት ብቻዬን። ሲመጣ ግን እሷ ስታየኝ በቃ ተደሰተች። መሲን ደግሞ በጣም ነው በቃ ማውራት ትፈልጋለች። ለምን አማርኛ ስለማትችለው ነው እንጂ በጣም ታውቃለች። ገብቶሻል? ይገባታል። አሁን እየገባል መሄድ። ስለዚህ መሲዬ ቃላት የለኝም። እናንተ እንደዚህ አንድነታችን እንደዚህ የወደቀ ሰው የምታነሱት ልጆች ሁላችሁም ብዝዝት በሉልኝ። በጣም አመሰግናቸዋለሁ። ክበሩልኝ። እሷ የምትለውን በዋትስአፕ አወራሻለሁ፣ ደውዬ አወራሻለሁ። ምን ላይ እንደደረስኩት አሁን እሷ ከኔ ጋርም ከሄደች እዚህም ከቀረች አወራሻለሁ። እሺ ምንም ለምትጂዬ እኔም ፎሎ አድርጌሻለሁ። ያለውን ነገር አሳውቁኝ። እግዚአብሔር የእሷንም ልብ መልሶላት እሺ ብላ አገር ደርሼ ልምጣ እንድትል ያድርጋት። ትላለች መስዬ ታወራና በስልክ እኔ ችግር የለም ትሄዳለች። እሷ ሲጀመር አሁን ተደስታለች፣ ትሄዳለች እና አወራሻለሁ። አውሯትና ምክንያቱም እንደነገርኩሽ ያለው ነገር ትንሽ ስለሚል ነገም ያ ነገር እንዳይደገም አንድ ላይ አውሩና ወስኑና ለእጇም የተወሰነ ነገር ችግር የለውም እናሰባስብላታለን። ባዶ እጇም አትገባም። ያለውን ነገር ሁሉም ተባብሮ ትናንት የሆነችውን ያየ እንግዲህ ዝም አይልም። ገባችሁ አይደል? ስለዚህ ተባብረን ያለውን ነገር ሰብስበን ይሸኛታለን። ያ እኛው ለኛው ነው መቆም ያለብን እህቶቼ። እኛው መሲ ብቻዋን ስትታገል እንደዛ ከሷ ጋር ቆሞ ነበር ሲያዋት የነበረው ሀበሾች ማለት ነው። ተረከቡ እንኳን ለዛሬ ተረከቡ ስንላቸው እዛ ቤት ያሉት አይ እኔ ኃላፊነት አልወስድም፣ አይ እኔ ኃላፊነት አልወስድም፣ ጥግ ያዙ። ይሄ ጥሩ ነው? እንደዚህስ ያ ተጨካክነናል እኮ ረጁዬ፣ ተጨካክነናል። ሰውኛ ስሜት ጠፍቷል። ግን እግዚአብሔር የጠፋውን ይመልስልን። እኔ ሌላ የምለው ነገር የለም። ሁላችንም አንድ ነን። ስፔሻሊ አረብ ሀገር ስደት ላይ ሚድል ኢስት ገልፍ ላይ ያለን እህቶች ወንድሞች በአንድ ላይ ነው መቆም ያለብን። መስዬ ሰማሽ? ብራኮን እንቀቡ ሀቢብቲ ችግር የለውም የኔ እናት። በቃ መስዬ እርግጠኛና እንደምትሄድ ስትወስን አሳውቂኝ። እኔ ትኬቱን ቆርጬ ወይ ደግሞ የትኬቱን መቁረጫ ገንዘብ መስዬ ወደ አንቺ ትራንስፈር አደርጋለሁ። ትቆርጡላታላችሁ። ችግር የለም። እኔም ሻንጣዎቿን እቃዎቿ ምናምን ሬዲ አደርጋለሁ። ችግር የለም። እኔም በምችለው አቅም እነግራቸዋለሁ። እሺ ምንም ችግር የለም። ሂጂዬ እግዚአብሔር አሁንም ጨርሶ ይማራት። እና እዚህ ጋር 1200 ሰዎች አላችሁ በመላ ዓለም ይበልጥ ደግሞ በተለይ ደግሞ በአረብ ሀገራት ውስጥ እግዚአብሔር አምላክ ክፉ አይንካችሁ። በቃ ጉንፋን አያያዛችሁ። በቃ ሞታችንም ይሁን ደስታችንም ይሁን ሀዘናችንም ህመማችንም በሀገራችን ውስጥ ያርግ። ቢያንስ ስንወድቅ የሚያነሳን ሰው ሬሳችን እንኳን የሚያነሳን ሰው አለ። ስትወድቁ ማንም አያነሳችሁም። ትላንትና እንደ ፊልም ቆሞ ነው ያዩት። እንደዚህ ተደርድሮ ህዝብ ግጥም ብሎ መሀል ላይ እኔና እሷ ለፊልም ቀረጻ ይገባል ነበር የሚመስለው መኪናዎች ውስጥ መሀል ማለት እና ክፉ አይንካችሁ። ዋየት ጂ አንድ ነገር ማውራት ምናልባት እዚህ ውስጥ ያላችሁት ልጆች እባካችሁ በእግዚአብሔር ለምናችኋለሁ። ሙስሊም እህቶቼም ክርስቲያንም እንደዛው ምናልባት የራቁቷ ቪዲዮ የፖስታችሁ ልጆች ካላችሁ አሁን አምሮዋ እንትን ስላለ እንዳታየው ፕሊዝ እንድታጥፉልኝ ጠይቃቸው ልጆቻችን። እኛም እየዞርን ኮመንት ላይ እንጽፋለን። ማያጠፉና ማያነሱ ከሆኑ ደግሞ ሪፖርት ግን ያነሳሉ። ቪዲዮቿን በተለይ ራቆቷን ሆና ፖስት ያደረጋችሁ እኔ ጋር ሆና ራቆቷን አልታየችም። በነገራችን ላይ ያም እንዳይሆን ነበር በጣም ስታገላት የነበረው። እዛኛው ቦታ ላይ መጀመሪያ እኔ ጋር ሳትደርስ ግን ብዙ ፎቶች እንደዛ ወጥተዋል እና ያንን አጥፉ። ይሄ ምንም እንትን የሚባል ጠፍተዋል። በዚህ እንትን ይቅርና በራቆቷ ማለት ራቆት ስላችሁ ራቆት አይደለች። ከላዋ ላይ ልብሷ ቅድድ ያለበትን ፓርቶች እንዳለ አጥፉላት። አንደኛ ወደ እንትኗም ስትመለስ ለራሷም ይደብራታል። ያ እንዲሆኝ ነበር እንዴ ራሷን ሳታቅ ስለነበረ እንደዛ ሲሆን የተፈጠረው ሁሉ ራሷን እያወቀች ስላልነበረ እናንተ ደግሞ በማጥፋት ተባበሯት። እሺ አጥፉላት እባካችሁ። አጥፉላት። በዚህ አጋጣሚ አንድ ነገር ተናግሬ ልውረድ። 1200 ሰዎች አላችሁ። ብዙዎቻችሁ ስደት ላይ አረብ ሀገር ላይ ያላችሁ እህቶች እና ወንድሞች ናችሁ። ተስፋ አትቁረጡ። በየትኛው የህይወት ፈተና ውስጥ ካላችሁ
እህቶቼ በተለይ እህቶቼ ተስፋ አትቁረጡ። የማያልፍ ቀን የለም፣ የማይነጋ ሌሊት የለም። ከሁሉም በላይ ከተፈጠረውም ከተደረገውም ነገር በላይ በህይወት መኖራችሁ ተስፋ ነው። ስላላችሁ ነው ፈተና ውስጥ የገባችሁት፣ ስላላችሁ ነው ችግር ውስጥ የገባችሁት። እናንተ ከሌላችሁ ሁሉም ይቀራል። ሁሉም ለቤተሰብም ለልጅም ለመኖር እናንተ መኖር አለባችሁ። እናንተ ሳትኖሩ የሚኖርም የሚቀጥልም ነገር የለም። ከየትኛውም ነገር በላይ በህይወት መኖራችሁ ይበልጣል። ራሳችሁን አትጉዱ። የማያልፍ ቀን የለም እህቶቼ። እባካችሁ እባካችሁ ተስፋ መቁረጥ በውስጥ ብዙ የምትጽፉልኝ ልጆች አላችሁ። ራሴን ላጠፋ ነው፣ እንዲህ ላደርግ ነው። የገጠማችሁ ያላችሁበት ችግር ከህይወታችሁ አይበልጥም። እግዚአብሔር ደግሞ ፈጣሪ ደግሞ የሚወደውን ሰው ነው የሚፈትነው። እመኑኝ፣ የሚወደውን ሰው ነው የሚፈትነው። ትላንት ከትላንት ወዲያ ሁላችንም በብዙ ችግር ውስጥ ነው ያሳለፍነው። በብዙ መከራ ውስጥ ነው ያለፍነው። በብዙ የህይወት ፈተና ውስጥ ነው ያለፍነው። ስደት መጥቶ አልጋ ባልጋ የሆነለት የለም። ማናችንም ብንሆን ከባባድ ችግሮችን የማይነጉ የሚመስሉ ሌሊቶችን አሳልፈን ነው እዚህ የደረስነው። ስለዚህ እኔ እናንተን የምነግራችሁና የምላችሁ ነገር ራስ ማጥፋት ድረስ አትሂዱ። ራስ ማጥፋት ድረስ አታስቡ። ይሄ ከሰይጣን ነው፣ ከፈጣሪ አይደለም። ለምን ፈተንከኝ አይባልም። ማለት ካለብን ማለት ያለብን ፈተናውን የማልፍበት ጉልበቱ ነኝ ነው፣ ብርታት ስጠኝ ነው የሚባለው። የሚወደውን ነው የሚፈትነው። አልጋ ባልጋ አድርጎ ሊያኖረን አቅቶት አይደለም። ግንስ እግዚአብሔር ሁሉን አመቻችቶ ዝም ብሎ ካሳለፈልን ለሰው ለእግዚአብሔርም ለገንዘብም ክብር አይኖረንም። ያሳለፍነው ነገር ለሰዎች ዋጋ እንዲኖረን ለተቸገረ እንድናይ ያደርገናል። ስለዚህ እባካችሁ እባካችሁ በቃ እዚህ ውስጥ ያላችሁ እህቶች የትኛው ችግር ውስጥ ብትሆኑ ተስፋ መቁረጥ ውስጥ አትግቡ። ተስፋ የሚያስቆርጥ ሰይጣን እንጂ ፈጣሪ አይደለም። ከኛ ጋር ያለው ከሁሉ ይበልጣል። ፈጣሪን የያዘ ተስፋ አይቆርጥም። እሱን የተደገፈ ተስፋ አይቆርጥም። እህቶቼ እባካችሁ እኔ አይዊሽ ያለፍኩትን ክፉ ቀን አውጥቼ ብነግራችሁ ዛሬ ላይ እንዴት ቆመች ትሉ ይሆናል። ማጣትን ጥጉን አውቀዋለሁ። አረብ ሀገር ላይ 1 ድርሃም ውሃ መገዛበት እስከ ማጣት ተቸግሬ ያውቃለሁ። ወጥቼ የማድርበት እስከ ማጣት ደርሼ ያውቃለሁ። የኮሮና ጊዜ ብዙዎቻችሁ የምታስታውሱ ከሆነ ማደሪያ እስከ ማጣት ቢች ዳር ቁጭ ብዬ የነጋብኝ